ለየት ባለ በተለያየ በቤት እቃዎች ወደ እናንተ መጥቻለሁኝ። እንደምትወዱት ተስፋ አደርጋለሁኝ። በጣም የሚያማምሩ ለየት ያለ አዳዲስ የቤት እቃዎችን ነው ይዤላችሁ መጣሁኝ። ይሄንን እቃ እንዴት ነው የምናገኘው ብላችሁ ጥያቄ ለሚሆንባችሁ ውድ የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ ቤቱን መጀመሪያ ሰብስክራይብ በማድረግ ጀምሩ። ምክንያቱም ሁሉ ጊዜ እንደዚህ የምለቃቸውን ምርጥ የቤት እቃዎችን እንዲደርሳችሁ ማለት ኖቲፊኬሽን ይደርሳችኋል። ልክ ቪዲዮን እንደለቀኩኝ አዲስ እቃ ተለቋል ብሎ ሜሴጅ ይገባላችኋል ማለት ነው፣ ከላይ በስክሪን ላይ በስልካችሁ ማለት ነው። ስለዚህ እንደዚህ ጽድት ያለ በጣም ውብ የሆኑ የቤት እቃዎችን መግዛት የምትፈልጉ ውድ የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች ኢትዮጵያኖች እና ደጋግ ኤርትራውያኖች ደጋግም ኢትዮጵያኖች ይህንን እቃ በየጊዜ አዳዲስ የቤት እቃዎች ለእናንተ ይመጥናል ብዬ ያማምራሉ። በጣም ለቤትና ለተለያዩ ዝግጅቶች እና ለብፌ ለእንግዳ ለቤት የሚሆኑ በጣም አሪፍ የሆኑ የቤት እቃዎችን ሁሉ ጊዜ ይዤላችሁ የምመጣው። ውድ የተከበራችሁ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም አላልኳችሁም፣ ሰላም ልበላችሁ። ሰላማችሁ ባላችሁበት ቦታ ሁሉ ይብዛልኝ። እንኳን ወደ ኢትዮ ኮሚዲያ ቻናል በሰላም መጣችሁ። ዛሬ ይሄንን የመሰለ በጣም ውብ የሆኑ የቤት እቃዎችን ነው ይዤላችሁ የመጣሁኝ። ዋው! ይሄ የምትፈልጉት በማንኛውም ዱቄቶች ፓስታ፣ መኮሮኒ፣ የተለያዩ ሩዝ መስራት ቤት ሆናችሁ አብዛኛው ጊዜ ሩዝን ሳይሆን ፓስታ፣ ይሄ ረጃጅም ፓስታዎችን የትኛውም አይነት ስታይል እና ዲዛይን መስራት የምትችሉ የማሽን አይነት እና ይሄ ደግሞ ሐራራ ወይም የሞቁ ምግቦች እስከ 24 ሰዓት ማያቀዘቅዝ የቤት እቃዎችን ይሄ ደግሞ ለብፌ የሚሆኑ ወይም ለተለያየ ጊዜ ብርዳማ ጊዜ ቡና በወተት ወይም ወተት ሻይ ምናፈላበት በጣም ቆንጆ የሆነ ላይናችንም የሚያምር ጠጡ የሚያስብል ምርጥ የብርጭቆ አይነት የሲኒ ብርጭቆ አይነቶች ከነ መግጃቸው ወይም ከነ ጀበናቸው በጣም ውብ የሆኑ እቃዎች ናቸው። ስለዚህ እነዚህን መግዛት ከፈለጋችሁ ኢትዮ ኮሚዲያ ቻናልን ላይክ በማድረግ እና ሰብስክራይብ በማድረግ መጀመሪያ ሰብስክራይብ ካረጋችሁ በኋላ ኦል ኖቲፊኬሽን የምትለዋን ታጠቁራላችሁ። ከዛም በኋላ እቺ የአውራን ጣቷን ምልክቷን ታጠቁራላችሁ። እንደዛ ስታረጉ አዲስ እቃ እናንተ ቁጭ ብላችሁ ባላችሁበት ቦታ በስልካችሁ ብቻ አዲስ እቃ ልክ እንደለቀቁላችሁ ሜሴጅ ይገባል ማለት ነው። ኖቲፊኬሽን ይደርሳላችኋል። ኖቲፊኬሽኑ እንዲደርስላችሁ ደግሞ ግዴታ ኦል ኖቲፊኬሽን የምትለውን የደውል ምልክት ትነካላችሁ። ከዛ በኋላ በየጊዜ አዳዲስ የቤት እቃዎችን እንደለቀቁላችሁ ወደ እናንተ ከች ይላል ማለት ነው። ውድ የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች አብዛኛው እቃ ይሄ የዱባይ እቃ ነው። ከዚህ በፊት ኢትዮጵያ ላይ አንዳንድ እቃዎችን እያጣው ነበረ። አሁን ግን አንዳንድ እቃ እያገኘው ነው። እኔ እንጃ ለምን እንደሆነ አላውቅም። አንዳንድ ዋና የቤት እቃዎችን ብዬ ማስተዋወቃቸውን አዲስ አበባ መርካቶ ላይ እያገኘው አይደለም። ለምን እንደሆነ አላውቅም። ግን ኢትዮጵያ ያለ ሰው ደግሞ እዚህም የምትፈልጉት እቃ አለ ይላሉ። ነገር ግን አብዛኛው ጊዜ በምንረከብበት ቦታ እቃ እያገኘው አይደለም፣ እዚህ ማስተዋወቃ ማለት ነው። ስለዚህ ከስተመሮቼ ውድ የተከበራችሁ እዚህ ውስጥ የምትፈልጉትን እቃ ማንኛውም የቤት እቃውን ሹት ስክሪን በማድረግ ፎቶውን በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ ያለ ይቅርታ፣ የተለያዩ ሶሻል ሚዲያ አፕሊኬሽን ሊንኮች በዩቲዩብ ዲስክሪፕሽን ቦክስ ላይ አስቀምጫለሁ። ኤግዛምፕል የቴሌግራም ሊንክ እና የዋትስአፕ ሊንክ ዋና ቢዝነሴን የምሰራበት። ለጊዜ ግን አንዳንድ ከስተመሮች እንትን እያሉ ነው፣ ቴሌግራም ላይ አትለቅ ያለሽ ወይ ይላሉ። እኔ ቴሌግራም ላይ የማይለቅም ቶክቶኬም ላይ አልፎ ነው የምለቀው። ግን ቶክቶክ ላይ አብዛኛው ጊዜ የተጎዱ ሰዎችን እኔ መርዳት የማልችላቸውን ሼር ባረግ ለተለያየ ሰው ድምጽ መሆን እና ከዛም ባሻገር ነው እቃዬን ደግሞ ኤዲተርጌ ቶክቶኬ ላይ ማስተዋወቀው። የቶክቶኬም እንትኑ ስሙ ኢትዮ ኮሚዲያ ነው፣ ግን ፕሮፋይሉ እንትን አይደለም፣ ሎጎ ተመሳሳይ አይደለም ከዩቲዩብ ማለት ነው። ግን በቶክቶክ ዲስክሪፕሽን ቦክስ ላይ ወይም ባዮ ላይ የዩቲዩብን ሊንክ አስቀምጫለሁ። ምናልባት
በቲክቶክ ለፎሎ የሆናችሁ ግን የቲክቶክንም ሊንክ በኢትዮ ኮሜዲያ ሊንክ ላይ አስቀምጣለሁ። ባይዛው ያው ዩቲዩብን ስለምታዩ የቲክቶክን ሊንክ ባላስቀምጥላችሁም አይጠቅማችሁም። ከቲክቶክ መንደር ወደ ዩቲዩብ መምጣት የምትፈልጉ ኢትዮ ኮሜዲያን ሊንክን በመጫን እነዚህን ማስተዋወቃቸው ማንኛውም የቤት እቃዎችን ማግኘት ትችላላችሁ ማለት ነው። ስለዚህ አብዛኛው እቃዬን ሳስተዋውቅ ከስተመር የቴሌግራም ሊንኬን ተጭነው የሚመጡ አብዛኛው ጊዜ የቴሌግራም ሊንኬ ነው። ስለዚህ እናንተ እዚህ ውስጥ ከምንም በላይ በዩቲዩብ ላይ ማስተዋወቃችሁን እቃ ሹት ስክሪን በማድረግ በቴሌግራም ላይ የእቃውን ዋጋ መጠየቅ ትችላላችሁ። ከዛም ባሻገር ደግሞ እንደነገርኳችሁ እነዚህ ማስተዋወቃቸው እቃዎች ሁሉ ኢትዮጵያ ውስጥ አሉ ማለት አይደለም። እኔ ልንገራችሁ፣ ምክንያቱም ስራ ስሰራ ግልጽ አድርጌ መስራት ነው ያለብኝ ለከስተምሮቼ። ያሉትን እቃ አሉ ላለኝ የሌሉትን እቃ ደግሞ የለም እንድል የምትፈልጉትን እቃ ሹት ስክሪን በማንሳት በተቀመጠ በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንኬን ተጭናችሁ በውስጥ መስመር ያው አጠቃላይ ቴሌግራም ላይ አጠቃላይ ከስተምሮቼ የማስተናግድበት ነው። በዛ ይህንን እቃ ትልኩና ይሄ እቃ አለ ወይ የለም ዋጋውንም ትጠይቃላችሁ። እንዴት ነው እቃውን ወደኛ ማድረስ የምትችው? የተለያዩበት ቦታ አሁን እኔ ማድረስ የምችልበት ቦታ አድርሳለሁኝ እላለሁኝ፣ የማልችልበት ቦታ ደግሞ አልችልም ብዬ እንድነግራችሁ መጠየቃችሁ አይከፋም። ስለዚህ ውድ የተከበራችሁ የኢትዮ ኮሜዲያ ቻናል ቤተሰቦቼ ዛሬ እንደዚህ ለየት ባለ በተለያየ ፋሽን በሆኑ በቤት እቃዎች ለየት ያሉ የቤት ድስጦችን አብዛኛው የቤት ድስጦች ናቸው ይዤላችሁ መጣሁኝ። በጣም ትወዱታላችሁ። ድስጦች ግን ተመሳሳይ ከለር አይደለም፣ ተመሳሳይም ሳይዝም አይደሉም፣ የተለያየ ሳይዝ ነው። ስለዚህ በዚህ መልኩ እቃውን ማግኘት ትችላላችሁ ማለት ነው። እና በዚህ መልኩ እንደዚህ አይነት ጽድት ያሉ የቤት እቃዎችን በኢትዮ ኮሜዲያ ቻናል ብቻ ነው የምታገኙት። በጣም ምርጥ ምርጥ የቤት እቃዎች ናቸው። እቃም እኔ ጋር መግዛት ባትፈልጉ እቃ መግዛት የምትፈልጉ ሀሳብ ያላችሁ ካላችሁ እህቶቼ፣ አንዳንድ ልባም ወንዶችም አለው በስደት ላይ ሆነው የቤት እቃዎችን አሟልተው በቃ ለትዳር የሚያስፈልጋቸው ነገር አሟልተው ወደ ሀገር ቤት መግባት የሚፈልጉም አሉ እና እንደዛም አይነት ሰዎችም ካላችሁ መጠየቃችሁ አይከፋም፣ ጠይቁኝ። ስለዚህ ዛሬ እንደዚህ ለየት ባለ በጣም የሚያማምሩ የቤት እቃዎችን ይዤላችሁ መጣሁኝ። ከዚህ በኋላ ግን ቪዲዮ ስለቅ አጠር አድርጌ ነው የምለቀው፣ ምክንያቱም ኤዲት ማድረጉም አድካሚ ነው። ለተመልካችም ደግሞ እንዳይሰላች አጠር አድርጌ ዋና ዋና እቃዎች ናቸው ብዬ ማስባቸውን ኤዲት አድርጌ ለመፖስት አስባለሁ። ከዛም ባሻገር ኢትዮ ኮሜዲያ ቻናልን ሰብስክራይብ ማድረጋችሁ እንዳትረሱ። በተለይ ደግሞ ሰዓት እየቀነሰብኝ ነው። ሰዓት የሚቀነሰው ምክንያቱም ነክታችሁ ገና ገብታችሁ ስትወጡ ሰዓት አይቆጥርልኝም እና ምናልባት ደጋግነ ቅን ልቦች አላችሁ ብዬ ነው ማስብ። አላችሁ ሲጀመር ኢትዮጵያኖች ህዝብ በሙሉ ቅን ልብልን ደግነን እና ቢያንስ ቪዲዮን ስታዩት ከ1 እስከ 3 ደቂቃ ባለው ማየት አለባችሁ። ምክንያቱም ሰዓት እንዲሰጠኝም ቻናሉንም ደግሞ እንዲያርግልኝ ይረዳልኛል። እናንተ ስታዩ እኔ የምለወጥበት ነገር ከሆነ ቻናል የሚያድግበት ነገር ከሆነ እናንተ ደግሞ ማትከፍልበት ነገር ስለሆነ ምንም ችግር የለም። እኔ ተለውጬ ሌላውን እኔ ቤቴውን ብረዳ ያው ወንድሜን ወይም እህቴን የትኛውም ጎዳና ላይ ያሉ እኔ ቤቴዎችን ብረዳ እናንተም ትደሰታላችሁ። ምክንያቱም ቅን ልብ ሆናችሁ ቪዲዮዬን ቢያንስ ከ1 እስከ 3 ደቂቃ የምታዩ ሰዎች ማለት ነው እና ከ1 እስከ 3 ደቂቃ ለማየት ሞክሩ። ካልቻላችሁ ግን ቪዲዮን ነክታችሁ ባትወጡ ደስ ይለኛል። ምክንያቱም በዛ ልክ ሰዓት ይዞ ነው የሚወጣው፣ ይቀንሳል ሰዓት። ቪዲዮን ነክታችሁ ስትወጡ ሰዓት ይቀንስብኛል እና በጣም ሰዓት እየቀነሰብኝ ነው ይሄ ቻናሌ ማለት ነው። ስለዚህ ውድና የተከበራችሁ ለወደፊት ደግሞ አዳዲስ ነገሮችን እግዚአብሔር ፍቃድ ከሆነ ደግሞ ዳይሬክትሊ በኦንላይን ሊቭ ላይ ገብቼ እቃ ማስተዋወቅበት፣ በኦንላይን እቃ የምሸጥበት፣ ብዙ ነገር የምንሆንበት፣ ምንደሰትበት፣ ምንስቅበት፣ ምንጫወትበት። እኔ ማሳቅ መጫወት በጣም ነው የምወደው። እግዚአብሔር የዛን ቀን ሰው ካለኝ ማለት ነው። ስለዚህ መሳቅ መጫወት በጣም ነው የምወደው። ይህን ቻናል ደግሞ ለመዝናናት ለመጫወት፣ አንዳንድ ጊዜ ደግሞ ቢዝነስን ለመስራት ለእንደዛ ነገር ነው ቻናልን የከፈትኩት። ስለዚህ ኢትዮ ኮሜዲያ ቻናልን ልክ እንደለቀኩላችሁ የድሮም ከስተመሮች አዳዲስ የመጣችሁ ውድ ደንበኞቼ
ኮሜንት ላይ አብዛኞቹ በርቺልኝ ጠንክሪ ምትላላችሁ እግዚአብሔርን በጣም ነው ማመሰግናችሁ ደጋግ ኢትዮጵያኖችና ደጋግ ኤርትራውያኖች። ስለዚህ እግዚአብሔር ይመስገን እንደ ድሮ አይደለም፣ ስድብም ቀንሷል። ከዛም ባሻገር ደግሞ የሆነ እህታችን ብቻ ታስተዋውቂያለሽ እንጂ ምንም እንትን እያረግሽ አይደለም አለችኝ። ስልክ ቁጥሬን እኮ አስቀምጬያለሁ፣ የራሴን ስልክ ቁጥሬን አስቀምጬያለሁ። ገብተሽ ካላወራሽኝ ካልጠየቅሽኝ ታዲያ እኔ ምን ላድርግ? ከዛም ባሻገር ደግሞ አንዳንድ ካስተመሮች አላችሁ ዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ እንዴት ተጭናችሁ በውስጥ መስመር መጠየቅ የማትችሉ እህቶች ያላችሁ እና ስልክ ቁጥሬን ደግሞ ኮሜንት ላይ ደግሞ ስልክ ቁጥርሽን አስቀምጪ በሉኝ። እኔ ደግሞ አስቀምጣለሁ ከኮሜንታችሁ ስር እያልኩ ነው። ኮሜንታችሁ ስር ስልክ ቁጥሬን ሳስቀምጥ ገብታችሁ አታውሩኝ። ኮሜንት ላይ ግን እንትን ትላላችሁና ያው ለሁሉ ሰው ጥሩ ሰው ልሁን ብል አልችልም። ስለዚህ በምችለው ደግሞ እኔ ስራዬን በደንብ አድርጌ በጥራት መስራት ስለምፈልግ ማንኛውም የምትሳደቡትንም የምትወዱኝንም የምትጠሉኝም እወዳቸዋለሁ፣ አከብራቸዋለሁ። እግዚአብሔር ያክብርልኝ። ስለዚህ በተመቸኝ ሰዓት በሚመቸኝ ሁኔታ ሁሉ ስራዬን በስነ ስርዓትና ደስ በሚል ከስተመሮቼ እንዳያዝኑብኝ የሚከታተሉኝ ተመልካቾቼ ውድ ደንበኞቼ ደግሞ እንዳያዝኑብኝ በምችለው ሁሉ ስራዬን ጠንቀቅ ብዬ መስራት እፈልጋለሁ። ነገር ግን ያው ሰው ልጅ ሙሉ አይደለም፣ ባይዘው ሰው ልጅ ሁሉ ደካማ ነው፣ የራሱ የሆነ ደካማ ጎን አለውና ስለዚህ ግዴታ ለሁሉ ሰው ጥሩ ሰው ልሁን ማለት አልችልም። ስለዚህ በምችለው ነገር ግን ስራዬን በደንብ አድርጌ ለመስራት እየሞከርኩ ነው። ስልክ ቁጥሬን ለምትጠይቁ ስልክ ቁጥሬን እያስቀምጥኩ ነው። ከዛም ባሻገር ደግሞ በዩቲዩብ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ አፕሊኬሽን ሊንኮች አስቀምጫለሁ። ምሳሌ የቴሌግራም ሊንኬን፣ የቫይበር፣ የዋትስአፕ፣ የኢሞ አስቀምጫለሁ እና ተጭናችሁ መታችሁ የምትፈልጉትን እቃ ሾት ስክሪን አድርጋችሁ በውስጥ መስመር የመጠየቅ መብት የናንተ ነው። እኔ ደግሞ የምችለውን ሁሉ ጥያቄያችሁን እየመለስኩ ነው እላችኋለሁ። ውድ የተከበራችሁ የኢትዮ ኮሜዲያ ቻናል ቤተሰቦቼ ዛሬ ይሄንን ይመስላል። በቀጣይ ደግሞ በተለያየ በቤት እቃዎችና በጣም ውብ የሆኑ የቤት ለቡፌና ለእንግዳ የሚሆኑ ከዛም ባሻገር ደግሞ ለረመዳንና ለተለያየ ዝግጅት ስታቀርቡ ቴብሉ በጣም ውበትና ድምቀት እንዲኖረው ዲኮሬሽን እንዲሆን የሚያስቡ የቤት እቃዎችን ይዤላችሁ በየጊዜ ይዤላችሁ የሚመጣው ባይዛው የተለያየ የቤት እቃ ነው። እያንዳንዱ የመለቀው ተመሳሳይ እቃ አይደለም በየጊዜ። ነገር ግን ከዚህም ያው አብዛኛው ጊዜ መጀመሪያ ጊዜ ነው የእቃውን ዋጋ እየነገርሽ ብታስተዋውቂ ብለው ከስተመሮች ይጠይቁኝ ነበርና እንደዛም ማረገው ሊቭ ላይ ገብቼ እዛው እያሳየዋችሁ እዛው ዋጋውን እየነገርኩኝ ስራዬን በኦንላይን እንደዛ ነው። ነገር ግን እንደዚህ አይነት ቪዲዮ ኤዲት ተደርጎ ሲፖስት ቪዲዮ እስከ መጨረሻው ነው የሚቀመጠው፣ ምክንያቱም አይደለትም። ከተደለተሞ ለዩቲዩብ ጥሩ አይደለም። ስለዚህ እቃው በየጊዜው ይጨምራል ወይም ይቀንሳል። ዋጋው እዚህ ጋር አይነገርም። ዋጋው እዚህ ጋር ስለማንነግርም ነው። ቢዝነሴን ደግሞ በቴሌግራም እና በዋትስአፕ ስለምሰራም ነው ዋጋውን እዚህ ጋር ስለማላስቀምጠው። ስልክ ቁጥሬን አሁንም ጠይቁ። ከኮሜንታችሁ ስር ላይ የራሴን ስልክ ቁጥሬን አስቀምጣለሁ። ስለዚህ እነዚህ ማስተዋወቃቸውን እቃዎችን ሹት ስክሪን በማድረግ በተቀመጠ በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ ያለ በዛ ላይ በውስጡ መስመር ገብታችሁ የምትፈልጉትን እቃ በመላክ የእቃውን ዋጋ መጠየቅ ትችላላችሁ። ከዛም ባሻገር ደግሞ እቃውን ወዳችሁ እቃው አለ ብዬ ከነገርኳችሁ በኋላ እናንተ ያላችሁበት አካባቢ ማድረስ እችላለሁ ብዬ ከተስማማም በኋላ የራሴን የሆነ አካውንት ሰጣለሁ። አካውንቱ የኢትዮጵያ አካውንት ነው። ከዛ በዛ አካውንት ቀብድ ታስገባላችሁ። እቃው የምትፈልጉትን ሁሉ ታሽጎ ወደ እናንተ ሊመጣ ሲል ወይም አምጥቶ ለምትፈልጉት ሰው ከፍቶ አይቶ እቃውን በደንብ ከወደደ በኋላ እቃውን የቀረው ብር ደግሞ ትከፍላላችሁ ማለት ነው። ወይም በአካውንት ታስገባላችሁ ወይም እቃውን ለሚወስድ ሰው ትሰጣላችሁ ብሩ ማለት ነው። እና ከዛም ባሻገር ደግሞ የትራንስፖርቱን ራሳችሁ ነው የሚሸከም ተሸክሙ ለሚጭንም ሰራተኛ ከራሳችሁ ላይ ነው የሚታሰበው።
ይሄንን አምናችሁ ብቻ ነው እቃውን ማዘዝ የምትችሉ ማለት ነው። ይሄንን ማድረግ የማትችሉ እንዳትጠይቁኝ፣ ምክንያቱም ድካም ነው የሚሆነውና ምንድነው ያልኳችሁ የትራንስፖርቱን ትችላላችሁ። እቃውን ጭኖ መኪና ላይ ለሚያርግ ግዴታ ነው ደግሞ ይሄ ነገር ግለሰብ ራሱ ነጋዴው ራሱ መጫን አይችልም በአሁኑ ሰዓት ማለት ምክንያቱም ለራሳቸው ስራቸው ስለሆነ የሚጭን ሰው አያስፈልግም ማለት የሚጭኑ ሰዎች ራሱ አይሰጡም ለባለቤቱ ምክንያቱም እኛስ ምን ሰርተን እንብላ ስለሚሉ ለሚጭኑም ሰዎች እናንተ ናችሁ ገዢዎች ናችሁ የምትችሉት እና የትራንስፖርት የሚጭኑ ሰራተኞች እና የእቃው ዋጋውን ራሳችሁ አስባችሁ በዚህ ከተስማማችሁ ብቻ በቴሌግራም ሊንኬ ላይ ማንኛውም የቤት እቃ በሹት ስክሪን እያረጋችሁ ከዩቲዩብ እያያችሁ የምትፈልጉትን እቃ ፎቶን በማንሳት በውስጥ መስመር በተቀመጠ በቴሌግራም ሊንኬ መጠየቅ ትችላላችሁ። ውድ የተከበራችሁ የኢትዮ ኮሜዲያ ቻናል ቤተሰቦቼ ዛሬ ነበረን ቆይታ ይሄንን ይመስላል። በቀጣይ ደግሞ በተለያየ ቤት እቃ እስከምንገናኝ ድረስ ኢትዮ ኮሜዲያ ቻናልን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንታችሁ ማስፈራችሁ እንዳትረሱ። ሁሉ ጊዜ እንደዚህ ጽድት ያለ በጣም የሚያማምሩ የተለያዩ ቤት እቃዎችን ይዤላችሁ የምመጣው ስለዚህ ኢትዮ ኮሜዲያን ላይክ እና ሰብስክራይብ ሼር በማድረግ አበረታቱኝ። ውድ የተከበራችሁ ደጋግ ኢትዮጵያኖች ኤርትራውያኖች መልካም ጊዜ ይሁንላችሁ። ቻው ቻው። ውድና የተከበራችሁ ቤተሰቦች